ሰላም ሰላም፣ እንዴት ናችሁ? እኔ ሰላም ነኝ። ባላችሁበት ሰላማችሁ ይብዛ። ዛሬ ማሳያችሁ ብራኒ ነው። እኔ እንዴት አድርጌ ብራኒ እንደምሰራ አብረን የምናየው ይሆናል። ከዚህ ላይ እንደምታዩት ብርዱንስ አለኝ፣ ካስባራ አለኝ፣ ናና አለኝ፣ ነጭ ሽንኩርት አለኝ፣ አንድ ቲማቲም አለኝ፣ ቀይ ሽንኩርት አለኝ፣ አሁንም ነጭ ሽንኩርት እነዚህ አሉኝ። እነዚህ በዘይት ጠብሳቸዋለሁ። ይሄን ከዶሮው ጋር አቁላለዋለሁ ማለት ነው። ከዚህ ላይ ሄልና ቅጠል አለኝ፣ በርበሬ ያልተፈጨውና የተፈጨዋለኝ፣ ባህራት አረቤ እዚህ ላይ ገጣጥሜዋለሁ። ባህራት አረቤና የብሪያኒ ቅመም አለኝ፣ እንትን አለኝ፣ ከሙል አለኝ፣ ባህር ቅመም አለኝ ማለት ነው። እና ፍልፍል አስወድ ከዚህ ላይ አለኝ፣ ፍልፍል አስወድ አለኝ እና ደግሞ እዚህኛው ዘይት አለኝ ማለት ነው። የአረቦች ዘይት መሰለኝ፣ በጣም ቆንጆ ነው ሲሰራበት። እና ደግሞ ከዚህ ላይ ደግሞ የታጠበ ዶሮ አለኝ፣ በዚህ መልኩ የተከተፈ ማለት ነው። ከዚህ ላይ ደግሞ የታጠበ ዶሮ አለኝ፣ በዚህ መልኩ የተከተፈ ዶሮ አለኝ እና አብረን የምናየው ይሆናል። ወደ አሰራሩ እንሄዳለን። ይሄን ከትፌ ጨርሻለሁ ማለት ነው። ይሄን በዘይት ጠብሰዋለሁ። አሁን 3 ስፑን ቅቤ ጨምሬያለሁ ማለት ነው። በዚህ 3 ስፑን ቅቤ ጨምሬያለሁ። ሽንኩርቴን ጨምራለሁ ማለት ነው። ያን ቅጠል ጨምሬበታለሁ ማለት ነው። በዚህ መልኩ ዶሮአችን ታቁላላን በኋላ እንትነትን እንጨምራለን ማለት ነው። ዶሮውን እንጨምራለን። በዚህ መልኩ ታቁላላ ከጨረስን በኋላ ማለት ነው። አሁን ዶሮውን ጨምራለሁ። ዶሮውን አድርጌ ደግሞ አቁላለሁ ማለት ነው። ፈጭውን በርበሬ አብሬ ጨምራለሁ። አብሬ አቁላለዋለሁ። ከዛ ነጭ ሽንኩርትና ዝንጅብል እንጨምራለን ማለት ነው። ነጭ ሽንኩርትና ዝንጅብል ጨምራለሁ ማለት ነው። እና በነጭ ሽንኩርት ከተቁላላልን በኋላ ባህራቶችን እንጨምራለን ማለት ነው። ከተቁላላን በኋላ ካስባራ ጨምራለሁ። እርጎ ጨምራለሁ። ዶሮውንና ቲማቲሙን አንድ ላይ እንጨምር እና ደግሞ ነጭ ሽንኩርት አለ አይደለ? ቅድም የጠበስነውን ሽንኩርታችን የተጠበሰ ሽንኩርት ጨምራለን ማለት ነው። ይህን ከአንድ ላይ እናቁላለን። ደርሷል እንግዲህ ጨርሻለሁ። አጠፋዋን አጠፍቼ ሲደርስልኝ እጨምርበታለሁ ማለት ነው። በዚህ መልኩ ጨርሻለሁ ማለት ነው። ሩዝ ጨምራለሁ። ካስባራ ብርዱንስ እና ናና በበለ ጨምሬ ሽንኩርት የተጠበሰ ጨምሬ በበለ ጨምርበታለሁ። ሽንኩርት ጨምርበታለሁ በበለ በኋላ ሩዝ በበለ ጨምርና ፉድ ከለር አደርግበታለሁ ማለት ነው። ሩዝን ከጨመርኩ በኋላ ያው ሲጨመር አላሳያችሁም፣ ብዙ ዘመን አልተሰማኝም። አሁን ብርዱንስ እና ደግሞ ምን ጨመርኩኝ? ናና ጨምሬያለሁኝ። ፉድ ከለር፣ የተጠበሰ ሽንኩርት በዘይት የተጠበስኩት ማለት ነው። ብርዱንስ እና ናና ከአንድ ላይ ያው ጨምሬያለሁ። ለ25 ደቂቃ እሳቱን ቀንሰን እንተዋዋለን። ከ25 ደቂቃ በኋላ አብረን እንበላለን። ሰላማችሁ ይብዛ። ሩዜ በዚህ መልኩ ደርሶልኛል ማለት ነው። እንግዲህ ያው ምሳ ደርሷል። ምሳ እንብላ። ይህን ይመስላልኝ። ከወደዳችሁት ሳብስክራይብ አድርጉኝ። አዲስ ነኝ፣ አበረታቱኝ። ባላችሁበት ሰላማችሁ ይብዛ። ሰላም ሁኑልኝ።